ተምሮ ዛሬን ይሻገራል ያማረ እንዲሆን የነገ ሕይወቴ ጉዞ ጀምረናል እኔና አያቴ እኔና አያቴ እኔና አያቴ እኔና አያቴ እኔና አያቴ ይግቡ። እንዴ ቡቺ በርቺ ከየት መጣ? አቆምኩ። ምኑን? ቡቺ በርቺ ማለት የቤቲንግ ስፖርት። ለምን? አንተ በሰጠኝ ተስፋ ነው። የምን ተስፋ? እንዴ ባለፈው የፈረንጆቹን ውሻ ቡቺ በርቺ ከምትል የራሳችንን ውሻ ሰብስበህ አሰልጥነህ አበርታ፣ አንተም በዶላርና በገቢ በርታ አላልከኝም? እኔ ስመረጥ አግዛለሁ እኮ አልከኝ ብዬ ነበር። አዎ እኔ እኮ የምናገረውን ነገር እኮ አላውቅም። አይገርምም? ምን አላስታወስከውም እንዴ? ለነገሩ የለን አንዳንድ የመርሳት ችግር ስላለብኝ የገባችሁን ቃላቶች ጠቅላላ እዚህ ላይ መዝግቢያቸዋለሁ። እስቲ ፈለጋ እዚህ ላይ ከተመዘገበ እስቲ ስቴት ያንዳለም ይሄ እናንተ አይደለም። ቀኑን ታስታውሰዋለህ? ቀኑን አላስታውሰው፣ ግን ምን መሰለህ ባለፈው እኮ ነው እዛ ቤቲንግ ቤት መተህ ቡቺ በርቺ እያለን እናንተ ያኔ እኮ ነው ስመረጥ እንዲያደርግልሃለሁ ያልከኝ። ቤቲንግ ድረስ መጥቼ ድምፅ ስጠኝ ብያለሁ እንዴ? አዎ ያን ምርጫ ቅስቀሳ ላይ ምናምን ነበር። ለነገሩ የገባሁትን ቃል በጠቅላላ ስለመዘገብኩ አሁን ፈልገው ይሄ ማታለ አገኘሁት። ተገኘ? ተጽፎ አገኘሁት። ደስ አለ? በጣም አደነቅ? በጣም እኔን በመምረጥ ተደሰት? አዎ እንዴ በደንብ ነው እንጂ በደንብ። ምን ፈልገህ መጣ? ማለት ያው በገባኝ ቃል መሰረት ውሾቹን ማሰለጥንበት አዳራሽ ትፈቅድልኛለህ። ከዛ ውሾቹን እንደገና ደግሞ እኔ ውሾች እንዴ እዚህ ግቢ ያሉት ባለቤት አልባ የሆኑ ውሾቹን ሰብስበህ አሰልጥነህ ቡቺ በርቺ ያስብለህ፣ አንተም ገንዘብ ታገኛለህ፣ ትበረታለህ። ከዛ ማህበረሰቡ ውቀጪ የሚል ስም ይሰጥሃል አልከኝ እኮ። አልተመዘገበም እንዴ? ውቀጪ ተመዝግቧል። ግን ይኸውልህ እንዲያው እኔ የገባሁትን ቃል ስፈጽም በተራ እና የኔ ተራ መቼ ነው? መቼ? ለምን? እንዳልኩ የገባሁትን ቃል መፈጸሙ በተራ ነው። እንዳልኩ ሁሉ ይኸውልህ ካንተ ቀድሜ እነዚህን ቆሻሻና ባለቤት አልባ ውሾች አጠፋቸዋለሁ። ይህ ቃል የገባሁለት አንድ ትልቅ ሰው ነበር እና ፈጀኋቸው። ምን አደረኳቸው? አዎ ፈጀኋቸው። እንደነገርኩህ ለምንሰራው በተራ ነው ብያለሁ። እንዲያውም ይኸውልህ የረሷቸው ውሻዎች ካሉ በመጠቆም ትፈርደኛል። ጨርሻ ይጉ እንዴ ኖር ብለናል። በጣም ይገርማል። እድሜ በጣም ረጅም ነው። ወንድም የሚገርምህ ስላንተ እያወራን ነበር የመጣኸው። እንዲያውም እስኪ ለሁለት እናስብ። የመጣሁት ማስታወቂያ ነው። ምንድን ነው መዋጫው የምትለው? አለበዛ ለፓርኪንግ፣ ለቆሻሻ፣ ለመንገድ ምናምን አይሰለቻችሁ? በጣም ጥሩ ጥያቄ ነው። ይህን ጠያቄህን ዘርዘር ሰፋ አድርጌ ያስረዳሃለሁ። ምንም ሰዓት የለኝም። አጠር አድርገህ ነገር። እሺ ምንድነው ይሄ? የገባሁትን ቃል ለማስፈጸም ስሯሯጥ ደፋ ቀና ስል ህዝቡ ግን ተቃወመኝ። ለምን ተቃወመ? ደግሞ ለአንተ የገባውን ቃል ከተመረጡ እዚህ ግቢ ያሉትን ቆሻሾች አጸዳለሁ ብዬ ነበር። እዚህ ግቢ በጣም ብዙ ኮተቶች፣ ቆሻሾች አሉ።
እነዚህ ቆሻሾች ኮተቶች በተለይ እዚህ ግቢ ካሉ ኮተቶችና ቆሻሾች አንደኛው እነዚህ ባለቤታቸውን ተከትለው መጥተው ባለቤት አልባ የሆኑ ውሾች ናቸው። እነዚህ ጎዳና ተዳዳሪ የሆኑ ውሾች ኤግዛክትሊ። እነሱን ለማጥፋት በስጋ አታልዬ ላጥፋቸው አልኩና ስጋ መግዣ ብር ስጠይቅ ይሄ ልክ አሁን እንደለጠፍኩት ማስታወቂያ ማለት ነው። ሰው አላዋጣም አለ፣ ለስጋ መግዣ አላዋጣም አለ። እኛ ደግሞ በስጋ እያታለልን ነበረ ዋጋቸውን ለሰጣቸው የተነሳ ነው። ህዝቡ ተቃወመ። ለዚህ ትልቅ ጉዳይ ትልቅ ስራ ለስጋ መግዣ ሰው አላዋጣም። እነዚህ ሰዎች ምንድን ነው የፈለጉት? ከቆሻሻ ጋር ከኮተት ጋር አብሮ መኖር ነው የፈለጉት? ምን አውቃለሁ ደግሞ እንጂ ያው ደግሞ ይሄን ደግሞ ያው የዚህ ደግሞ ይገርማል። እነዚህን ኮተት እነዚህን ጎዳና ተዳዳሪ እነዚህ ባለቤት አልባ የሆኑ ውሾችን አሰባስቤ አሰልጠኛ አራብቼ ስራ ልስጣቸው አይደል? እሱ ስትመረጥ ቃል የገባልኝ ነው። ጭራሽን ቆሻሾቹን በእጥፍ ደርቤ አራብቼ ምናምን ልታጨማልቁ ነው? ይሄ ምንድን ነው? እናንተ ሰው ጤነኛ አይደላችሁ? አልረዳህም። ጭራሽ ቆሻሻውን በእጥፍ ላራባ ነው የምትለኝ? ምን ሆናችኋል እናንተ ሰዎች? ጤነኞች አይደላችሁም እንዴ? ይኸውልህ ስራ ከሌለ የልጌታ እኔ ስራ እሰጥሃለሁ። እንደዚህ ልክልኩ ነገር ልክልኩ ሰው ቤት ቆሻሻ ላራባ ላዳቀል ምናምን ምን አይነት አስተሳሰብ ነው ያላችሁ? ይኸውልህ እንግዲህ ይሄን የገጠመው ማህበረሰቡ ለስጋ መግዣ አላዋጣም ማለት አሳዛኞች ናቸው። በጣም አሳዛኞች ናቸው። አሁን አካውንት ላክ። ለስጋ ነው የደነቃቸው። በግ ነው የምትገዛው። አካውንት ላክ። ኦኬ ቶሎ ሻብረኮተታ። በጣም አመሰግናለሁ። በግማሹ በግ ውሾቹ አንዱን የሚያዝና ገንዘብ አውጣበትና በስኩ ጋብዛኝ። የለውም። ምኑ ገንዘብ የለውም። እና ይከብዱሃል? አይከብደውም ወይ? ለምንድን ነው የሚከብደኝ? ገንዘብ ከሌላችሁ ታዲያ ለምን ትሸከማቸዋለህ? ምን ላድርግ? እሺ ለምን አወጣቸው? ተገድጄ። አልገባኝም። ዘንድሮ እኮ ለቢጦች አይደለም የሚያስቸግሩሽ እናቴ። ዘንድሮ የባንክ ሰራተኞች ናቸው መንገድ ላይ እኔ ብጤ መስል የሚያስቸግሩሽ። ኪኪ አምሮ ትሾፋለህ እንዴ? በሆነልኝ ዛሬ ሆነ ብዬ አንተ ማታውቀውን ሽቶ ተቀብቼ ነው የወጣሁት። እንዴት ለየኸኝ? እንዲሁ በቃ መንፈስ ይነግረኛል። በአጠገቤ ስታልፊ የልቤ ምት ይጨምራል ኪኪዬ። አይ አምሮ ጨዋታ ጨምረሃል። ያለኝንም በአግባቡ በተጫወትኩት። አምሮ ወዬ ኪኪዬ ምን አለኔስ እንዳንተ ድምጽ ቢኖረኝ? ይሄ አሁን እያወራሽበት ድምጽ መኖረኝ ትያለሽ እንዴ? እሱን አይደለም ያልኩህ፣ እንዳንተ የዘፋኝነት ድምጽ ቢኖረኝ ነው ያልኩህ። ከላይ ሲሰጥ ነው። አልገባኝም። ያው ይሄ የኔ አማርኛ ነው ኪኪዬ። ምንድነው ትርጉሙ? ሰው እንደ ስጦታው ነው። እሺ ዛሬ ዘፈን አጋብዘኝ። አንቺ ምን ትጋብዝኛለሽ? ችስታ ነኝ። ዛሬ የሆነ ሰው ስላንቺ ሲያወራ ሰማሁ። ምን ብሎ? ቴስላ የሚባል መኪና ተደግፋ ቁልፌን ውስጥ ረሳሁት እያለች ቲክቶክ ቪዲዮ ስትሰራ ነበር ብሎ ነገር። እና ምን ችግር አለው? አሃ እንዴ የሰራሽው ቪዲዮ ካለሽ ኑሮ ጋር አይመጣጠንም አይመሳሰልም ብዬ ነው። ወረኛ ማለቴ ወረኞች ናቸው። አሁን ይሄ ምኑ ይወራል? አረ ይወራል እንጂ ይወራል እንጂ ያልተወራ ምን ይወራል እንዴ? ቴስላ የምትባል መኪና እኮ ጠቅላላ ይኸውልሽ በሪሞት ነው የምትሰራው። እንዴ ሁሉ ነገር ሞተሯም፣ ውስጡም፣ መስኮቱ፣ በሩ የሚሰራው በሪሞት ነው። ታዲያ ቁልፉን እዛ ውስጥ ረሳው ብሎ ቪዲዮ መስራት ከዚህ በላይ የሚያስቅ ምን አለ ብለሽ ነው? ያየሃት መስሎ ከማየት በላይ እኮ ነው። ግን እኮ ጥፋት ያንተ ነው። ባንኮች ነን ሲሉ
በቃ አልፈልግም አትላቸውም? ሁለታችንም አንድ አይነት ቦታ ላይ ነው የምንሰራው፣ መንገድ ላይ የሚሰራ ደግሞ መንገድ ላይ በሚሰራ አይጨክንም። ስለዚህ ስለሚያሳዝኑኝ ዝም ብዬ እየሄድኩ አወጣለሁ። እነሱ እኮ ባንኮች ናቸው። አይ በፊት ነበረ እንደዚህ መንገድ ላይ ሳይሰሩ በፊት ባንኮች ናቸው። ሲያሳዝኑ ምን ሆነው ነው የሚያሳዝኑሽ? ወይኔ ስማዝነው መንገድ ላይ በሚሰራ አይጨክንም ብዬ ነው። አንቺ ምኑ ነው የሚያሳዝንሽ? እንዴ ባለፈው መንገድ ላይ መነገድ ህገወጥ ነው፣ ለዛ ነው ደንቦች የሚያባርራቸው አላልከኝም እኮ? መንገድ ላይ የሚነግዱትን እነሱ መንገድ ላይ የሚነግዱት ገንዘብ አባራሪ ናቸው። እነሱን ያባርራሉ። ገንዘብ የሚሰበስቡትን ግን እነሱን አያባርሩ። ሰላም ናቸው። ይቅርታ ባንክ ነበረ የመጣነው። አካውንት ከፍታችኋል? ጋሽ መንገዱ ሲገርምሽ ቤት ለቤት ጀመሩልሽ። አሁን ስለ እናንተ እያወራን ነበረ። ምንድን ነው የሚልሽ? ኪኪ ግን በጣም ነው ያማረብሽ። ምንድን ነው ደግሞ አናትሽ ላይ ጣልሽው? በጣም የሚያምር ፀጉር። ኦሪጂናል ሂውማን ሄር ነው። እሺ 45,000 ብር ነው ዋጋው። ምን 45,000 ብር? ኪኪ ግን አይከብድሽም? ምን ነው የሚከብደኝ? ኪኪ 45,000 ብር ዕቃ ማለት በጣም ብዙ ነው። ተሸክመሽ ውስጥ ሄጃ አይከብድሽም ወይ? ቀልደህ ነው። የ45,000 ብር ዕቃ ተሸክመሽማ ብቻሽን አትሄጂም። ብለቅሽ ራሱ ለኔም ደስ ይላል። ኪዬ ግን የምር ዋጋው ይሄን ያህል? ለምን ዋሻለሁ? ስንዴ ማለት አንቺ 45,000 ብር አወጥተሽ እንዴት አናትሽ ላይ አይከብድ? ቢኖረኝማ አወጣው ነበር። ግን እድሜ ለባለ ሀብት ከስተመሮቻችን። እንዴት? ከ1-2 ቀን በፊት ታጥቦ ተተኩሶ እንዲጠብቃቸው እኛ ጋር ያመጡታል። እሺ። እኛ ደግሞ እነሱ ከመምጣታቸው በፊት እንደዚህ ዝንጥ እንላለን። የጉድ ሀገር ሶስተኛ ተጠቃሚ የፀጉር ፈረደበት። እንዴት? መጀመሪያ ዋና ባለቤቷ ተጠቀመችው፣ ቀጥሎ የገዛችው ሴትዮ ተጠቀመችው፣ ሶስተኛ ደግሞ ያው አንቺ። እድለቢስ ፀጉር ነው፣ ስደተኛ ፀጉር። የእሱ ጓደኞች እንደው ከመጀመሪያ ጀምሮ በእንክብካቤ እድሜ ልካቸውን ይኖራሉ። ይኸው እሱ ከአንዱ አናት ወደ አንዱ አናት እየዘለለ በስደት ይኖራል። የሚያሳዝነው ደግሞ አንቺ ላይ መውደቁ። እየሰደብከኝ ነው? ኧረ ኪኪዬ ለስንት ማስብሽ ልጅ እንዴት አድርጌ ልሰልብሽ ይችላል? ያው መቼም ለከርተታ ፀጉሩ አዝኜ ነው። ጥሩ ፌስ ጀምራል። አሁን ሊድ በቃ። ኧረ ኪኪዬ የሰርቪስ የምን ሰርቪስ? እንደዚህ ፈታ አድርጌ ያዝናናውበት ነው። እሺ እዚህ ጋር እንኳን መጣሽልኝ። እንዴት ደብሮ የነበር መሰለሽ። እስቲ ያሳዩ። እዚህ ላይ ምን ሰጡሽ? ይሄ ነው ከሰኞ እስከ አርብ መቋጠር ያለበት የምግብ ዝርዝር። እሺ ጎሽ፣ ይህንን የሰጡሽ? ሰኞ ቁርስ እንጀራ ፍርፍር፣ ምሳ ምስር ወጥ። እሺ ማክሰኞ ቁርስ እንቁላል ፍርፍር፣ ምሳ ፓስታ በስጋ ወይም በስጎ። የጻፉልኝ ሮብ ቁርስ እንጀራ ፍርፍር፣ ምሳ ድንች። መድኃኔዓለም ስጋት ይልቀቅባቸው። ሐሙስ ቁርስ ፓስታ፣ ምሳ ማካሮኒ። አርብ ቁርስ ሩዝ፣ ምሳ ድንች። አይ ለተቀማጭ ሰማዩ ቅርብ ነው አሉ። ይሄን ሰጡሽ? ይሄንን ሰጡ። ይሄን ብቻውን? እንዴት ያሉ ድፍርፍር ያሉ ደፋሮች ናቸው አንቺ። እንዴት አያቴ? ቆይ ወረቀቱን ሲሰጡሽ ይሄንን አስቤዛ መግዣውን ልከዋል? እስቲ ቦርሳሽ ውስጥ ይኸው። አያቴ እየቀለድክ ነው?
ምን ቀልዳለሁ? ቀልደኞቹማ እነሱ ናቸው። ቆይ እኔ ምን እንደምሰራ ነግረሻቸዋል? ኧረ ነገርኳቸው። ቆይ ይኸውልሽ አሁን እዚህ ላይ እንጀራ ፍርፍር ያሉትን በበቆሎ ፍርፍር ይዘሽ ትይያለሽ። ቆይ እንደውም ደስ ያለኝ የትኛው ነው? ሐሙስሽ የማነው ስሙ የማክሰኞሽ ጥብስ ነው ያሉት አይደለም? አንጀታቸውን ጥብስ ሲያርገውና መድኃኒዓለም ያው ተበቆሎ ጥብሱ ጎን ለምሳ ቀቅሉን ደግሞ አደርግልሻለሁ። መክፈል ካልቻልክ ለምን እዛ ትምህርት ቤት አስመዘገብከኝ? ምን እኔ ያስመዘግብሻለሁ? ይሄ ጦስ የሆነ አባትሽ እሱን ያስመዘገበው። እኔማ ብሆን ኖሮ እኔማ እዛውን ቦታ ነበር ማስመዘግብሽ። እንዲህ ነችና በኑሮ ውድነት አንሞት ስንል እንደዚህ ድንገቴ እየጻፉ በደም ግፊት ሊፈጁን ነው እንዴ? እንዴ ምን ማለት ነው? በማክስ ማን ያዛል? እናስቆጥርልኝ። ማን ነው ይሄንን ፓስታ በስጎ የሚባል ነገር ታየሁት? ያው ጦር ውስጥ እያለሁ የጦር ሜዳ ሲሄድ በስጎ ይሰጠን ነበር። ያኔ ነው ያየሁት። እንግዲህ ወደ ስንት 40 ምናምን ሊሆነው ነው። ላንቺ እሱን አዘዙልሽ? እሺ እኔ ምን ልበላችሁ ሲጠይቁኝ? አሁን ቆንጆ ያበሻን ሽሮሽን እንዴት አድርጎ አስበስጌ አመጣልሻለሁ። እሺ ራሱ ይሄ ሽሮ አይነት አለው። የጓያ አለ፣ የአተር አለ፣ የባቄላ አለ። እነሱን ለብቻ የተለያየ ተቀምሞ ይሰራና መጥን ይባላል። ቆንጆ ሽሮሽን ትዝቂያለሽ። ዝም በያቸው እነሱ። አያቴ ግን ሁሉንም ነገር ቀልድ አደረከው። አይ ታይ ምን ቀልድ አለ? ይሄ ቀልደኞቹማ እነሱ ናቸው። ግድ የለሽም። ለዚህ መላሽ የሚሆነኝ እኔ ከዚህ በላይ 10 እጥፍ የሚሆን ቀልድ አለኝ። እኔ ራሴ እነግራቸዋለሁ። ወይ ታሪክ ወይ ታሪክ ወይ ታሪክ! ለራሱ ልጅ የማያበላውን አዳሜ እኛን ተልጅ ልጅ ጋር ያጣላል። ይሄ ሰውዬ ሄዶ ነግራቸው ይሆን እንደ ሄደ ጀኔ ይሆናል። ምን ታፈጥብኛል? መምጣቴ ሲገርመኝ ጭራሽ ማፍጠኝም ታውቃለህ? አንተንና ኪኪን እኮ የማቀበት 6ኛ ስሜት ዋሳት አለኝ። ልብ ተራራ ነው። ምን ማለት ነው? ለምን አትተዋትም? ማንን? ኪኪን ተፍ ማለትን ተው። ለምን እንደምወዳት ታውቃለህ? በፈለገ ሳይሆን በቀደመ ቢሆንስ? በእሷ የመጣ ባይኔ የመጣ ማለት ነው። አምሮ እኔ ቀልድ አልፈልግም፣ የምሬን ነው። እኔስ እየቀለድኩ ነው መቻልኩ። አሁን ተውን። እንደዚህ ተፍ የምትለውን እሺ፣ እንደው በምን ልታኖራት? መቼም አንተም በቁማር ነው ማኖራት ልትለኝ እንዳይሆን። አሽሙረን ተውና እርግፍ አድርገህ ተዋት እያልኩ ነው። ኪኪ አሁን ዛሬ ይኸውልህ ራሷ ላይ ቁጭ አደረጋችሁ ፀጉር 45,000 ብር ነው ዋጋው። ሁሉን ነገር ትተህ ይህን ፀጉር እንኳን ገዛልኝ ብትል ከየት ታመጣ? 45,000 ብር ፀጉር ለመግዛት ምናልባት ይኸውልህ አንዳንድ ብር ሰበሰብ 45 ዓመት ይፈጃል። ያኔ ታረጃለህ። አንተስ ከየት ታመጣለህ? እኔማ ይኸውልህ በድል ነው የምኖረው። አንድ ቀን ቤቲንጉን የዘፈዘፍኩለት ፏ ነው ማረጋት። በቁማር ደስታ ይገኛል ብላችሁ መጠን አትለፉ፣ ትበሉታላችሁ። እኔና አያቴ ፈልጋኝ ነበር። ግጥም አለ። ምን ነው በሰላም? የአካባቢው ሰው ከሷል። ያው እንግዲህ ማታ ማታ ሙዚቃ በጠበጠ ምናምን ነው መችስ ነው። ታዲያ ካወቅ ለሙዚቃውን አቀንስም። ያው ቢዝነስ ነው ቢዝነስ። ቆይ ሰውን የሚያሰክረው መጠጡ ነው ወይስ ሙዚቃው? እሱስ እንደየፍላጎቱ ነው የሚሰራው። አንዳንዱ ሙዚቃ ያሰክረዋል፣ አንዳንዱ ደግሞ መጠጡ ያሰክረዋል፣ አንዳንዱ ደግሞ ኑሮ ከብዶት ሰክሮም ይመጣል። እዚህ ሲጨምርበት ይብስበታል። የስንቱን ባህሪ መሰለኝ የሚያስተናግድ። ቆይ በፊት ከነበሩ ኮሚቴዎች ጋር የምንግባባበት ቋንቋ አለ። እጅህን መልስ። ነካ ከቀድሞ ኮሚቴ ጋር በዚህ የተግባባችሁ ነው። የዚህን ኮንዶሚኒየም ማህበረሰብ ወደ ላይ ማደግ ሲገባው ቁልቁል የቀበራችሁ። እኔ ክራይ ሰብሳቢ አይደለም፣
በስልጣኔ ተጠቅሜ ገንዘብ አሰብስብ ገባ። ብዙ እኮ አይደለችም እቺ የምሳ ደግ ይገርማል። እኔ በጣም ታማኝ ከመሆኑ የተነሳ ሲርበኝ ራሱ በራሴ ገንዘብ ነው በላ። ምናልባት ገንዘብ እንኳን ባይኖረኝ ከላይ ወደ ታች የማወርደው ምሳዬን ቋጥሬ ገብቶሃል። በዚህ በኩል ፍርፍር፣ በዚህ በኩል ድንች፣ በዚህ በኩል መኮረኒ። ምን አይነት ምሳ እንደምቋጥር ትቀልጣለህ። ምሳ ግደልኝ ይርዘብካ ምሳ ይለቅ አሁን እዚህ ማስቀመጥ ጥሩ ነው? ምን ነው ባባ? የሰው አይን ይበላኛል። የሰው አይን ይበላል እንዴ? ግጥም አድርጎ ነው። ይኸውም የዚህ ሰፈር ሰው አይን ቅርጥፍጥፍ አድርጎ ነው የሚበላው። ጎሽ አንተ እኔ ስብሰባ ቤት እንግዲህ ሄደሃል ብዬ ነበረ አለው። አቤት እኔ ስዛው ቤት እንግዲህ ሄደሃል ብዬ ነበረ። ካለህ እንግዲህ እስቲ ሂድና የትላንትና አይነት ቆንጆ ከሰል ላኪልኝ ብሏል ብለህ ይዘና ቶሎ በል። ባባ ዛሬ ገና ሰርቶ ሊበላ ነው። ምን ያርግ? ቁማር እየበላ ቤት በኩል ሰርቶ ይብላ። ጸጉሬ ብቻ አይደለም የሆነ ፕሮግራም ስለነበረኝ ቆይ ዋጋ ጨምሮልን እንዴ? ትላንትና እኮ ነው የገዛሁት። የዚች ሀገር ነገር እንኳን አድሮ አይደለም አይን ጨፍኖ ሲገለጥ ዋጋ ጨምሮ ነው የሚገኘው ብላለች። አንተ እኔ ራሴ ሄጄ ገዛሁ። እማዬ እንዳለችው እንደ ትናንቱ አይነት ጥሩ በቆሎ ላክልኝ ብላለች። ጥሩ በቆሎ ትላንትና 4 ነው የላኩላቸው። 1 2 3 4 ታዲያ እንዴት ልላክላቸው? ዛሬ ጨምሯል እኮ ያው 10 ብር መጨመር አለበት እዚህ ላይ። የትላንትናው ትላንትና ሆኗል፣ ዛሬ ሌላ ቀን ነው ብለዋል በልልኝ። አዎ ጨምረናል። Dad, what is that? What is that? Dad, what is that? What is that? በቆሎ ሲፈለፈል ቆሎ። What? በቆሎ ሲፈለፈል ቆሎ። I'm sorry, አላውቅም። እንዴ አንተ አትነግራትም እንዴ? አሮን ነው ከኔ ልቅ አንተ ብትነግራት አይሻልም? ይሄ ምን እንደሆነ አላውቅም። አንተ ማታውቀው? እኔ አላውቀውም። አታውቀውም? እኔ ላስረዳ። አንተስ የማንጎ ፈሪ ታበጥራለህ። ምን አይነት ሰው ነህ? አሁን እቺ ማንነቷን እንዳታውቅ አድርገህ አሳድገህ ነገ ኢትዮጵያዊ ነሽ ልትል ነው? አሮን ነው እንግዲህ ምንም የምናውቀው ነገር የለም። በቃ ሀበናስ ዳይ ሰላም ሁኑ። አያቴ በእጇ የያዘችው ምንድን ነው? እሱ ካካ ነው። ኧረ ቁጭ በይ እናትህ። ገንዘብ 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 ያለው ያውጣ ጅበል ይስራ ያሰራብ አንተ ምን ይመስላል? የፈጣሪ ያለ ኪኪ ነች እንዳትሉ። እሷ ነች እንዴ? ኪኪ ነች መሰለኝ። ራሷ ነች፣ አውቂያታለሁ። በምን አየህ? የስድስተኛ ስሜት ዋሳት የነገረኛ። እናንተ ሰዎች ጤነኛ አይደላችሁም እንዴ? እስኪ ዝም እንበላት፣ ራሷ ታውራ። በቆሎ ፈልገሽ ነው? ትጠይቃታለህ። በቃ መታቆማ እንደ ሽጥላት። ስንት ነው የምትፈልገው? እኔ በጣም ቀልደኛ ሆናችኋል። ምን እንቀልዳለን? አላወቅንሽም ለማለት ነው? እኛ አላወቅንሽም። አንቺ ካወቅሽን ንገሪኝ። ዝም በል አንተስ። እንደው እራሽ የቅጥል ስሜን ታውቀዋለች። ችማ የቅርብ ሰው ነች። ማነሽ? እርሶም ተጋባቦት? እንዴት? ፌዙ ኪኪ ነኝ እንዳትዪ። የሆነስ ግን አንቺ ኪኪ ነሽ? አዎ ኪኪ ነኝ። አቤት ውበቷ፣ አቤት ውበቷ፣ አቤት ውበቷ ኢትዮጵያ።
ኢትዮጵያዊነቷ አንተ ማጥንም ነው የታየውን ውበት ነው ደረሰኛ ከትላንት ተምሮ ዛሬን ይሻገራል ያማረ